በእስራኤል ከተሞች ከኢራን ሚሳኤል ምንስ የተረፈ ነገር አለና? ምሽቱን እስራኤል በ800 ሚሳኤል ሻወር ወስዳለች። ትልቁ ዳቦ ሊጥ ሆኖ አድሯል። ቴል አቪቭ ስትናጣ አምሽታለች። አይረንዶም ቢሉት መከተው ታድ፣ አሮው ቢሉት ዴቪድ ስሊንግ የኢራንን ሚሳኤሎች መቋቋም ተስኗቸው ውሃ መቋጠር የማይችሉ ዘርዛራ ወንፊት ሆኖ ያመሹበት ልዩ ክስተትም የመከላከያ ሲስተሞቿ በሙሉ ፍየል ወዲህ ቅዝምዝም ወዲያ ሆነው ነው ያመሹትም። በዚህም እስራኤል ስትደማ አድራለች። መላው ዓለም ማን እውነተኛ አንበሳ እንደሆነ የለየበት አስደማሚ ጥቃት ነበር። ኢራን ምሽቱን 800 ከባባድ ጋይድድ ሚሳኤሎችን በመጠቀም የእስራኤልን የሚሳኤል ማምረቻ ማዕከላትን ብቻም ሳይሆን በርካታ ወታደራዊ የኢንዱስትሪ ተቋማትን፣ ቁልፍ የአየር ኃይል ማዘዣ ጣቢያዎችንና ሌሎች ወሳኝ ወታደራዊ ማዕከላትን አውድማለች። የሽሮ ድንፋታው እንጀራው እስኪቀርብ ነው እንዲሉ ያ እንደ ተራራ ያበጠው የእስራኤል እብሪት በኢራን ኩርኩም ተንፍሶ አድሯል። ሞት ከጋዛ ተሻግሮ የእስራኤል ከተሞችን ሲጎበኛ አምሽቷል። የእስራኤል የድል በዓል ተጠናቆ ምሽቱን የመከራ ጊዜዋ ሀብሎ ጀምሯል። የኢራን ገዳይ ባሊስቲክ ሚሳኤሎች የእስራኤል የንግድና የባህል ማዕከል በሆነችው በታላቋ ቴል አቪቭ መሃል ከተማ ላይ የሚገኘውን ወሳኝ አየር መከላከያ ስርዓትን በመምታትና በመገርሰስ ሙሉ በሙሉ አውድመዋል። ይህ ማለትም የቴል አቪቭ ሰማይ ለአደጋ የተጋለጠ ሆኗል ማለት ነው። የእስራኤል ኩራትና ዋስትና ተደርጎ ሲነገርለት የነበረው የአየር መከላከያ ስርዓት ራሷ ከተማ እምብርት ላይ መውደሙ ለእስራኤል እጅግ ከባድ የሆነ ወታደራዊ ስነ ልቦና ኪሳራ ሆኗል። ይህ ክስተትም የኢራንን የሚሳኤል ቴክኖሎጂ ትክክለኛነትና የእስራኤልን የአየር መከላከያ ስርዓት ድክመት በግልጽ ያሳየም ነው ተብሏል። የቴል አቪቭ መሃል ከተማ ላይ የአየር መከላከያ ስርዓት መውደም በቀጠናው የኃይል ሚዛን ላይ ትልቅ ለውጥ ሊያመጣ እንደሚችል ወታደራዊ ጠበብቶች ስጋታቸውን እየገለጹ ነው። በጥቅሉ ምሽቱን ታሪክ ተቀይሮ አድሯል። የኢራን ባሊስቲክ ሚሳኤሎች የእስራኤልን የዲሞና የኑክሌር ምርምር ጣቢያ አፈር ደም ያብልተውታል። የኢራን ባሊስቲክ ሚሳኤሎች የእስራኤልን የኑክሌር ምኞት እምብርት እጅግ ውስብስብና ጥብቅ ጥበቃ የሚደረግለት የዲሞና የኑክሌር ምርምር ጣቢያን ኢላማ አድርገው ጥቃት መሰንዘራቸውን የመጀመሪያ መረጃዎች ያመለከቱ ነው።